ከዛሬ ከ3 ወር በፊት ይሄንን በሬ 61 ሺህ ብር ነበረ የገዛሁት። ዛሬ እንደምትመለከቱት እንግዲህ በህይወት መምጣት የማይችል በጣም ቀጥኖ ቪዲዮን ከላይ እዚህ ጋር አስቀምጥላችኋለሁኝ። በጣም ቀጭንና በቃ በአጥንቶ የመጣ የሚባል አይነት ከብት ነበረ። ዛሬ ላይ ከ3 ወር በኋላ በዚህ መልኩ እንግዲህ አምሮበት መጥቷል። ትንሽ የአመል ችግር ስላለበት ነው። አመሉ ጥሩ አይደለም። ከኋላ የመራገጥ አይነት ነገር አለው። ቆዳው ሙሉ በሙሉ ሻይን አድርጓል። ሁሉም እንግዲህ በጣም በተወሰነ መልኩ ብቻ ምናልባት 15 ቀን ገደማ ቢኖረን ኖሮ ይሄ ሙሉ በሙሉ አጥንቶቹ እንዳለ የሚሸፈኑ ነበሩ። እንደምትመለከቱት በጣም ጽድት ብሎ አምሮበት እዚህ ደርሷል ማለት ነው። 3 ወር 61 ሺህ ብር ገደማ ነው የተገዛው። ይሄም እንደምትመለከቱት እንግዲህ እኩል የገቡት ያው ከዚህ ቀደም ሳሳያችሁ ነበር። እነዚህኞቹም በተመሳሳይ እኩል የገቡ ከብቶች ናቸው። ሌላኛው እንግዲህ ወደድ ባለ መልኩ የገዛውት ከብት የትኛው ነው? ይሄኛው ነው። በቅርብ የገባ ነው። ይሄ ወር ከ15 ቀኑ ነው። በቃ አጠቃላይ ደረጃ 1 በሚባል ደረጃ ላይ ደርሷል። እንደምትመለከቱት በቃ ሁሉ ነገሩ ተሸፍኗል። የአማራ አይነት ቆዳ አለው። እንደምትመለከቱት ሙሉ ነው። በዛ ላይ ደግሞ መልክ ከጸባይ ጋር ያዋሃደ አይነት ከብት ነው። እንደምትመለከቱት እንግዲህ ይሄኛው ምንድነው ዋናው ለመስራት የተፈለገበት ዋና ዓላማ ምንድነው? ከብቶች በምን ያክል ጊዜ ላይ ይደርሳሉ በትክክል ብንሰራባቸው ሳይንሱን ጠብቀን ብናደልብ ምን ያክል ጊዜ ይቆይባቸዋል የሚል ነው። እንግዲህ ይሄኛው ወደ ደረጃ 3 በነበረበት ሰዓት ከላይ ቪዲዮን አታች አደርግላችኋለሁ። ደረጃ 3 በነበረበት ሰዓት የተገዛ ከብት ነው እንደምትመለከቱት ይሄኛው ማለት ነው። ይሄ ገና ይቀረኛል እያለ ነው። በነገራችን ላይ ትንሽ 15 ቀን ቢሰጠው ዝርጥጥን የሚል አይነት ከብት ነው። ጊዜ የለንም እንጂ። ስለዚህ ይሄ በአጭር ጊዜ ውስጥ እንግዲህ ጥሩ አይነት የስጋ ጭማሪ ያሳየልን ነው። ጥሩ የሆነ አማካኝ የሰውነት ክብደትም ሲጨምር የመጣ ነው። ትንሽ በጣም ደከም አለ የምንለው ይሄኛው አይነት ከብት። ይሄ ከብት አንዳንድ የጤና እክሎችም አጋጥመውት ነበረ አልፎ አልፎና በተወሰነ መልኩ ደካማ ነው። ይሄ የማይደልቡ አይነት ከብቶች አሉ አይደለም? አንዳንድ ጊዜ ገዝተናቸው የክብደት መጨመር የሌለባቸው አይነት ከብቶች እነዚህ ናቸው። እንደነዚህ አይነት ከብቶችን ባትገዙ ይመረጣል። ስለዚህ ግዢ ላይ በጣም ስህተት የሰራ ነው ከብት እዚህ ላይ ነው። እኩል ገብተው እንግዲህ ምን ያክል ልዩነት እንዳላቸው ማየት ይቻላል ማለት ነው። እና በጣም አስደማሚ ለኔም እንግዲህ ለእናንተም በጣም ትምህርት ይሆናል ብዬ የማስቀምጠው አይነት ከብት ይሄ ከብት ነው። ይሄ ከብት ትንሽ ጸባይ ጎለዋል እንጂ በጣም ምርጥ የሚባል አይነት ከብት ነው። እዩት ከጀርባው የገባበት ጊዜና አሁን ያለበት ደረጃ በጣም እና አንዴ ደግሞ ለመብላት ዝቅ ካለ ከፍ የማይል አይነት ከብት ነው። አንዴ ከጀመረ ማለት ነው እስኪጨርስ ባዶ እስኪሆን ብቻ ነው የሚጠብቀውና በጣም ምርጥ ነው። አመጋገቡ በጣም ጥሩ ነበር። እንደተመገበው ነው ሰውነት የሚያመጣውና ጸባይ ቢኖረው አሳያችሁ ነበረ፣ ግን ጸባይ የለውም። ከሩቁ ብቻ ነው ማየት የሚቻለው። አያችሁት? ይሄ መልክ የለው ጸባይ የለው። በዚህ መልኩ እንግዲህ ስራችን በዚሁ ተጧጡፏል ማለት ነው። እንግዲህ ለበዓል እነዚህ ከብቶች እናወጣቸዋለን። ቀጣይ ፌዝ ላይ እንገናኛለን። ገና ሁለተኛ ዙር ላይ ነው ያለነው። ብዙ ነገሮችን እንግዲህ እያስተካከልን እዚህ ደርሰናል። ከዚህ በኋላ እንግዲህ ቀጥታ ወደ ቢዝነሱ መግባት ነው። ይሄ ሙከራ ነው። 2 ፌዞችን አይተናል። የመጀመሪያው ፌዝ ላይ በጣም ጥሩ ስራ ሰርተናል እንደ ጀማሪነታችን። ሁለተኛው ፌዝ ላይ ደግሞ በጣም ጥሩ ከግዢም አንጻር እንዲሁም ደግሞ ፈጥኖም ከማድለብ ጋር ተያይዞ በጣም ጥሩ የሚባል ውጤት ያየነባቸው ናቸው። እነዚህ ሶስቱ በጣም አስገራሚ ለውጥ ያየውባቸው ከብቶች ናቸው። እነዚህ ሶስቱ አስገራሚ ለውጥ ያለባቸው ከብቶች ናቸው። ይሄኛው ብቻ ደከም አለብኝ ትንሽ እንደጠበቅኩት ያላገኘሁት ከብት ይሄኛው ከብት ነው። ትንሽ አስቸግሮኛል። ስለዚህ እነዚህ ሶስቱ አንድ ላይ የተገዙ ናቸው። ያው ስገዛ ነግሬያችሁ ነበረ። በአማካኝ ክብደታቸው 60 ምናምን ሺህ ብር የተገዙ ናቸው እነዚህ ከብቶች እዚህ ጋር ያሉት ከዚህ ውጪ ማለት ነው። ይሄ በቅርብ የገባ ነው። ስለዚህ እንግዲህ አሁን ላይ ገበያ ላይ ደግሞ አውጥተን ደግሞ ሽያጭ ምን ይመስላል፣ ምን አይነት ስራዎችን ሰርተናል፣ መልሰን ደግሞ ፌስ 3 ደግሞ ብለን ደግሞ እንቀጥላለን። ይመቻችሁ።